ሰላም ጤና ይስጥልኝ። በሀገር ውስጥና በውጭ ሀገር የምትገኙ አድማጭ ተመልካቾቻችን ዛሬ ዕለተ ሰንበት ሐምሌ 19 2018 ዓ.ም ነው። ከዚሁ ከትግሉ ሜዳ የሰዓቱን ዜናዎች ይዤ ቀርቤያለሁ። ከሰዓቱ ዜናዎች ጋር ቴዎድሮስ ከበደ ነኝ። የፕሮግራሙን ዜናውን እየመራው አብሬያችሁ ቆያለሁ። በዜናው ጥንቅርና በሪፖርተር ደግሞ ጋዜጠኛችን ቤዛዊት አያሌው አብራን ትቆያለች። አሁን ወደ ሰዓቱ ዜናዎቻችን እናልፋለን። ሐምሌ 5 2018 ዓ.ም ጎንደር ጠቅላይ ግዛትና የጎንደር በላይ እዝ በጋራ ውህድ አንድ ጠቅላይ ግዛት በመሰረታቸውንና ይፋ ማድረጋቸው የሚታወስ ነው። በትናንትናው ዕለት ደግሞ ሐምሌ 18 2018 ዓ.ም ይህ የጎንደር የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ መዋቅሩን ይፋ አድርጓለኝ። በመዋቅሩም ዋና ሰብሳቢ፣ ምክትል ሰብሳቢ፣ የፖለቲካ ጉዳዮችና ወታደራዊ አዛዥ፣ የዘመቻ መሪዎችና ሌሎችን መዋቅሮች ይፋ አድርጓለኝ። ዝርዝሩን ቤዛዊት አያሌው እንደሚከተለው አጠናቅረዋለች። አመሰግናለሁ። የጀግኖችና የአርበኞች መፍለቂያ የሆነችው ታላቋ የጎንደር ምድር ዛሬ ታሪክ ሰርታለች። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ሐምሌ 5 2018 ዓመተ ምህረት ታሪካዊ ውሳኔ ላይ በመድረስ ሁለቱን እዞች በአንድ እዝ ስር ለማዋሃድና አደረጃጀታቸውን ለማቀናጀት ስምምነት ላይ መድረሳቸው ይታወሳል። ይህ ዕለት የሁለቱ ወንድማማቾች የተጋድሎ ጽናት የታወጀበት የመጀመሪያው ትልቅ ምዕራፍ ነበር። እልህ አስጨራሽ ውይይቶች፣ ብዙ ውጣ ውረዶችና መስዋዕትነቶች የተከፈለበት የጎንደር ፋኖ አንድነት የደረሰበት የድል ምዕራፍ ዛሬ ፍሬ አፍርቶ ሐምሌ 18 2018 ዓመተ ምህረት ሙሉ መዋቅሩን በመዘርጋትና የአመራር ድልድል በማጠናቀቅ ለሰራዊቱና ለሕዝብ ይፋ ሆኗል። ይህን ሁሉን አቀፍና አሳታፊ የሆነው የጎንደር በላይ ዘለቀ እዝ መዋቅራዊ አደረጃጀት የሚከተሉትን ቁልፍ የስራ ኃላፊዎች በመመደብ ሙሉ ስራውን ጀምሯል። ዋና ሰብሳቢ፣ ተቀዳሚ ምክትል ሰብሳቢ፣ ወታደራዊ አዛዥ፣ ፖለቲካ መምሪያ ኃላፊ፣ ህዝብ ግንኙነት ዘመቻ መምሪያ ጽህፈት ቤት ኃላፊ፣ አደረጃጀት ጉዳይ መምሪያ ኃላፊ እንዲሁም ሌሎች ወሳኝ መዋቅሮች የስራ ኃላፊነቶች በትክክለኛ ውክልናና በብቃት ተሞልተው ተጠናቀዋል። ዛሬ በአይናችን ያየነው በልባችን ያረጋገጥነው የጎንደር አንድነት ለመላው የአማራ ህዝብና ለትግሉ ባለቤቶች የሰላም ቀንድል ነው። ይህ ድል የመጣው በብዙ መስዋዕትነት፣ ድካምና እልህ አስጨራሽ ፈተናዎችን በማለፍ የግል ጥቅምን ወደ ጎን በመተው የትግሉን ዓላማ በማስቀደም